How to convert PDF to Word, PDF to Excel, PDF to image ወደምንፈልገው እንዴት ነው የምንቀይረው የሚለውን ዛሬ እናያለን ማለት ነው። ያላችሁበት ቤት ኔጋቲቭ ነው። አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሮ ምንም አይነት አፕሊኬሽን ፒዲኤፍ ኮንቨርተር ፒሲያችን ላይ ወይም ስልካችን ላይ መጫን ሳይጠበቅብን እንዴት ነው ያለንን ፒዲኤፍ ፋይል ወደ ወርድ ወደ ምንፈልገው እንዴት ነው የምንቀይረው የሚለውን ዛሬ እናያለን ማለት ነው። ከኔ ጋር አብረን እንቀጥል። በመጀመሪያ የሚጠበቅብን ምንድነው የምንጠቀመው ዌብሳይት የሚለውን ነው የምናየው። የምንጠቀመው ዌብሳይት ስሞል ፒዲኤፍ ነው የሚባለው። የምንጠቀመው ስሞል ፒዲኤፍ ብላችሁ ሰርች ታደርጋላችሁ። ስሞል ፒዲኤፍ ምንም አይነት አፕሊኬሽን ፒሲያችሁ ላይም ስልካችሁ ላይም መጫን አይጠበቅባችሁም። ስሞል ፒዲኤፍ ብላችሁ ሰርች ታደርጋላችሁ። ስሞል ፒዲኤፍ ብላችሁ ሰርች ካደረጋችሁ በኋላ ስሞል ፒዲኤፍ ብላችሁ ሰርች ካደረጋችሁ በኋላ መጀመሪያ ላይ የሚመጣው ሊንክ አንድ ጊዜ ክሊክ እናደርጋለን። ፍሪ ነው፣ ምንም አይነት ክፍያ የለውም ማለት ነው። አንድ ጊዜ ክሊክ እናደርጋለን። ዘን ምን የሚል መጣል ስታርት ፍሪ ትራያል ኦር ኤክስፕሎር ኦል ፒዲኤፍ ቱልስ ይላል። ኤክስፕሎር ኦል ፒዲኤፍ ቱል የሚለውን አንድ ጊዜ ክሊክ እናደርጋለን። ምንድን ነው የሚሰራው የሚለውን በዲቴል ለማየት ማለት ነው። ምን ያደርግና ኮምፕረስ ፒዲኤፍ ፋይላችንን ሪሳይዝ ያደርግልናል። ሪዲዩስ ዘ ሳይዝ ኦፍ ዩር ፒዲኤፍ ዊዛውት ሎዚንግ ኳሊቲ ምንም ሳይቀየር ሳይዙን ሪዲዩስ ወይም ኮምፕረስ ያደርግልናል ማለት ነው። ፒዲኤፍ ኮንቨርት ወርድ፣ ፓወርፖይንት ኤንድ ኤክሴል ፋይል ቱ ኦል ፍሮም ፒዲኤፍ ወደምንፈልገው ቼንጅ ያደርግልናል ማለት ነው። ፒዲኤፍ ኦሲአር ይሰራል። ፒዲኤፍ ቱ ፒዲኤፍ ፓወርፖይንታችንን ወደ ፒዲኤፍ በቀላሉ መቀየር እንችላለን ማለት ነው። ፒዲኤፍ ቱ ፒፒቲ ያለን ፋይል ኤክስቴንሽናችን ፒዲኤፍ ከሆነ ወደ ፒፒቲ በቀላሉ ቼንጅ ማድረግ ይቻላል ማለት ነው። እዚህ ዌብሳይት ላይ ጄፒጂ ቱ ፒዲኤፍ ያለን ኢሜጅ ፎርማት ለምሳሌ ጄፒጂ፣ ፒኤንጂ የተለያዩ ኢሜጅ ፎርማቶችን ወደ ምን መቀየር እንችላለን? ወደ ፒዲኤፍ ይቀይርልናል። ፒዲኤፍ ቱ ጄፒጂ ፒዲኤፍ የነበረን ፋይል ደግሞ ወደ ጄፒጂ ይቀይርልናል ማለት ነው። ኤክሴል ቱ ፒዲኤፍ ያለን ፋይል ኤክሴል ኤክስቴንሽን ከሆነ ወደ ፒዲኤፍ ይቀይራል። ፒዲኤፍ ቱ ኤክሴል፣ ወርድ ቱ ፒዲኤፍ፣ ፒዲኤፍ ቱ ወርድ፣ ኤዲት ፒዲኤፋችንን ራሱ ስቲል ኤዲት ማድረግ ይቻላል ማለት ነው። በዚህ ዌብሳይት በጣም ብዙ ነው የሚሰጠው አገልግሎት። እንደምታዩት የምትፈልጉትን እያንዳንዱን በቀጣይ በደንብ እናየዋለን። የምትፈልጉትን ከዚህ ውስጥ መርጣችሁ በዚህ ዌብሳይት ምንም አይነት አፕሊኬሽን ስንትን ሳትጭኑ እንደዚህ መጠቀም ትችላላችሁ ማለት ነው። ቼክ አድርጉት። በጣም ብዙ አገልግሎቶች አሉት ማለት ነው ይህ ዌብሳይት። ስለዚህ አሁን እኛ የምንፈልገው ምንድን ነው? ፒዲኤፍ ኮንቨርተር ላይ እንገባና ፓወርፖይንት ኤክሴል ያለንን ወደ ፒዲኤፍ በቀላሉ እንዴት ነው መቀየር የምንችለው የሚለውን ዛሬ አንዷን ብቻ እናያለን። ለቀጣይ ግን ሁሉንም እየገባን ቼክ እያደረግን እንሄዳለን። ለዛሬው ይሄንን ቼክ እናድርገው። እዚህ ላይ ክሊክ ካደረጋችሁ በኋላ እንደዛ አይነት ነገር ያመጣላችኋል ማለት ነው። ኦኬ ሶሪ ፒዲኤፍ ኮንቨርተር። ከዛ ምንድን የምናደርገው ፋይላችንን ቹዝ እናደርጋለን። ቹዝ ፋይል ይላል። ቹዝ ፋይል ስትሉ ምን ያመጣላችኋል? ከእናንተ እንትን ላይ ምረጡ ይላችኋል ማለት ነው። ስለዚህ እንደምትመር ለምሳሌ ይሄንን ይቺን ፋይል እኔ ሰሌክት ላድርግ ያዘጋጁት ፋይል ስለሆነ ስለዚህ አንድ ጊዜ ክሊክ ስታደርጉት ቀጥታ ምን ያመጣላችኋል? ፋይሉን እዚህ ጋር አፕሎድ ያደርግላችኋል። አፕሎድ እስከሚያደርግ ትንሽ ደቂቃ ይወስዳል፣ መጠበቅ ነው። ስለዚህ ያስገባሁለት ፋይል ምን ነበር? እኔ ፒዲኤፍ ነበረ። ወደ ወርድ ነው፣ ኤክሴል ነው፣ ፓወርፖይንት ነው፣ ኢሜጅ ነው የምትፈልጊው አለኝ። ለምሳሌ እኔ ልሳምብል ወደ ወርድ ቀይርልኝ አልኩት ማለት ነው። ወደ ወርድ ቀይርልኛል። ሰሌክቴብል ቴክስት ፒዲኤፍ ኤዲቴብል ቤዚክ የምትለዋን ሰሌክት ታደርጉና ኮንቨርት ትሉታላችሁ። ኮንቨርት ስትሉት ቀጥታ ምን ያመጣላችኋል? ደን ብሎ ያመጣል። እናንተ የሚጠበቅባችሁ ምንድነው? ዳውንሎድ ማድረግ ብቻ ማለት ነው። ዳውንሎድ ስታደርጉ ቀጥታ ምን ይሆንላችኋል? ወደ ፋይላችሁ ይገባላችኋል። ይኸው ዳውንሎድ ሆኖ አልቋል። እዚህ ጋር ሻውት ስትሉት ዳውንሎድ አድርጎ ያመጣላችኋል ማለት ነው። ምን አደረገልን? በቀላሉ ፒዲኤፍ ፋይል ነበረን። ያን ፒዲኤፍ ፋይል ወደ ወርድ ኮንቨርት አደረገልን ማለት ነው። ወደ ወርድ በቀላሉ ኮንቨርት አደረገልን። ይሄን እንደምታዩት ቀጥታ ኮንቨርት አድርጎልናል ማለት ነው። አሁን ቀጣይ ላይ የምናየው ደግሞ ምንድነው? አሁን ይሄን ዳይሬክት እንትን ብሎልናል፣ ኮንቨርት አድርጎልናል። አሁን ኔክስት የምናየው ምንድነው? ኔክስት የምናየው ወደ ኋላ እንመለስና የተለያዩ ወርድ ምናምን ካለን ወርድ ወይም ኤክሴል
እንዴት ነው ደግሞ ወደ ፒዲኤፍ ፎርማት? በነገራችን ላይ ወርድን ወደ ፒዲኤፍ መቀየር በጣም ቀላል ነው። ያዘጋጃችሁት ወርድ ፋይል ትከፍቱና ሴቭ አስ ፒዲኤፍ ስትሉት ምን ያደርጋል? ኮንቨርት ያደርግላችኋል። ለማየት ያክል እንየው። ለምሳሌ ቅድም የሰራ ነው ወደ ወርድ የቀየረልን ፋይል አለ። ወደ ወርድ የቀየረልን ፋይል አለ ቅድም እንትን ያለው ማለት ነው። የምናደርገዋለን ፋይል የምትለዋ ላይ ገብተን አንድ ጊዜ ክሊክ እናደርጋለን። ሴቭ አስ ስንለው ሴቭ አስ የምትለዋን ከመረጥን በኋላ ሴቭ አስ ጋር ወርድ ዶክመንት የሚለው ላይ ምን መምረጥ ነው? ፒዲኤፍ መምረጥ ነው። ፒዲኤፍ ከመረጣችሁ በኋላ ሴቭ ስትሉት ዳይሬክት ወደ እንትን ይቀየርላችኋል። በቀላሉ እንደዚህ መስራት ይቻላል ማለት ነው። በቀላሉ እንደዚህ መስራት ይቻላል። ግን እናንተ ከፈለጋችሁ እዚህ ላይ ሁሉንም ነገር መጨረስ ትችላላችሁ ማለት ነው። ወደኋላ ባክ ትሉና ወደኋላ እንመለስና ይኸው ፒዲኤፍ ኮንቨርተር አሁን የኛን ቼክ አድርገናል። ፒዲኤፍ 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 ቱ ፒፒቲ እነኝህንም መስራት ይቻላል። ለዛሬው ፒዲኤፍ ኮንቨርተር ያለንን ፒዲኤፍ ፋይላችንን ወደ ወርድ እንዴት ነው የምንቀይረው የሚለው አይተናል ማለት ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ኮሜንት ላይ አስቀምጡልኝ። ቀጣይ ላይ እነኝህን ሙሉ እናያቸዋለን ማለት ነው። የስሞል ፒዲኤፍ በነገራችን ላይ በጣም ብዙ ቱልስ ያለው ስለሆነ ቼክ አድርጉት። በእናንተም በጋራ ደግሞ ከኔ ጋር አብረን ቼክ እናደርገዋለን። ይህን ይመስል ነበር የዛሬው ቪዲዮአችን። እንደወደዳችሁ ተስፋ አድርጋለሁ። ሰብስክራይብ ማድረግ አይረሳም መቼም። አመሰግናለሁ።